History too. ሄሎ እንዴት ናችሁ? ሰላም ናችሁ ቤተሰብ? ኦኬ አሁን ደግሞ እስቲ አሁን በቅርብ ጊዜ አሁን በዚህ ሰዓት የወጣ ነው። ትንሽ ደቂቃ በኋላ ነው የወጣው። እንግዲህ ኢንተርሊንክ ላብ ምን እንዳለ እስቲ አንድ ባንድ ማየት እንችላለን። ያው ብዙ ሰዎች ማይን እንዳደረጉ እናውቃለን። አሁንም ማይን እያደረጉ ነው። አትሊስት በጣም ደስ የሚለው ደግሞ በፈለጋችሁ ታይት ገብታችሁ ጥያቄ መጠየቅ ትችላላችሁ። በጣም ላይቭ ላይ ስለሆኑ እስቲ ለማንኛውም እስቲ ምን እየሰሩ እንደሆነ እስቲ እነዚህን እንያቸው። እስቲ እውነትም አሁን ላይቭ ላይ እየገቡ ነው። እስቲ እንዲህ ዝቅ አድርገን ስናየው እስቲ ግሎባል ፓርትነሩ ምን ብሏል? ላይቭ ገብቷል ማለት ነው። እስቲ ሄደን ላይቭ ከሱ ጋር የዛኛው እንደምታወቀው 60ኛ ቀን ላይ ደርሰዋል ማለት ነው። ሁሌ ላይቭ ይገባሉ። በተፈለጋችሁ ሰዓት ገብታችሁ ላይቭ አክሰስ ማድረግ ትችላላችሁ። ጥያቄ የፈለጋችሁ መጠየቅ ትችላላችሁ። በተለይ ኢትዮጵያውያን ሆናችሁ እዚህ ላይ ተሳተፉ እና እስቲ ለማንኛውም ቼክ እናርግ። እስቲ ስታርት ሊስን የሚለውን ልንካትና ምን እንደሚያወሩ ቼክ እናርግና እዚህ ጋር ስታርት ሊስኒንግ የሚለውን እናውቃለው ማለት ነው። ስለዚህ እንደሚታወቀው በጣም ታዋቂ ናቸው እነዚህ። ያው የመጀመሪያው ግሎባል ፓርትነር ነው። So it's better to connect just one wallet on one phone, like one ID on one phone, unless if it is working for you, because in future if something happens, so account gets suspended or anything like that, you will have to take the responsibility. You can still mine, but every time when you log in or log out, make sure you clear the cache, like the data in your phone. But with two wallets, a lot of people are facing. በተለይ ማለት ነውና Yes. वालेकुम अस्सलाम जी सर। እና የሆነ भाई मैं पेशावर से बात कर रहा हूँ पाकिस्तान से। እየጠየቁ ስለሆነ ነው जी मोहम्मद भाई। የሆነ ነገር መጠየቅ ትችላለህ። थोड़ा ለምሳሌ एक इन्फॉर्मेशन የኔን थी, मुझे ማይክ थोड़ा सा वो አያችሁ አይደል? कंफ्यूजन थी। ምናምን जी አያችሁ አታች माइक በዚች ये ማይክ जो मैंने आपके साथ में वो मतलब कनेक्ट हूँ ना, आप फॉलो कर रहा हूँ आपको सब እችላለሁ कुछ। ማለት ነው። ከነሱ ጋር जी መስራት जी እችላለሁ። በምን በእንግሊዝኛ लेकिन अभी जो ये वॉलेट का जो सिस्टम आया है, जिसमें मैंने अपने जो रेफर किए हुए हैं, ያውኑ इनको क्या मैं ሰው आपका वो እየጠየቀ कोड ስለሆነ दूं ሌላ जो मैंने ጊዜ आपको डाला है, या ምናምን अपना दूं इनको? አሳያችኋለሁ። मुझे ለዛ किसमें ግን सर የሆነ आपकी मर्जी है, आप अपना भी दे सकते हैं, आप አሁን मेरा भी दे सकते हैं, आपकी ያሻለኛል። मर्जी है। ስለዚህ ለመውጣት ምንድን ነው የምታደርጉት? ቀጥታ अभी जो वॉलेट ብሎ है उसके अंदर आप हर चीज नए से स्टार्ट करेंगे, तो आप इस ቀጥታ ዲስ ጉድ የሚለውን ያ በጣም ጥሩ ነበር የሚለውን ሰጥቻችኋለሁ። ስለዚህ ወጥቻ አሁን ምንድን ነው ዛሬ ምን አለ ኢንተርሊንክ የሚለውን እንየው። ዛሬ ኢንተርሊንክ ምን እንዳለ አንድ በአንድ እንየው። ኦኬ ያው እንግዲህ ኢንተርሊንክ የምትለው አት ኢንተር አንደርስኮር ሊንክ ካላችሁ ራሱ ዌብሳይቱ ይመጣላችኋል። የዌብሳይቱ ይሄ ነው፣ ቬሪፋይ ሆነች ናት። እሷን ክሊክ አድርገን እንገባለን። ስንገባ እንደዚህ ይመጣላችኋል። እሱን ከፍ ታደርጋላችሁ። ከዛን ዛሬ በቅርብ ጊዜ ወጣዋለ ይኸው እዚህ ጋር 51 ምናምን ደቂቃ ነውና ገታላ ሚኒት ወልቷል። እሱን ክሊክ አድርገን እስቲ እንግባ ምን እንዳለ። ፕሮቴክት ዩር አይቴልጂ ይላል። የእናንተን አይቴልጂ ምንድነው ጠብቁ ለማለት ነው። የእናንተን አይቴልጂ ሲኩርድ አድርጋችሁ እንድትጠብቁ ነው ለመሰላችሁ። ይሄ ነገር አሁን ቨርጂን 4 ላይ ስላለን ቨርጂን 5 ይመጣል። ያ ቨርጂን 5 ስለሚመጣ ፕሮቴክት ማድረግ እንዳለባችሁ ካሁኑ ትምህርት እየሰጡ ነው ማለት ነው። ስለዚህ ያን ትምህርቱን ምን ማድረግ ትችላላችሁ? ሁሌ መሳተፍ ትችላላችሁ። 60ኛ ቃል ላይ ደርሰናል። የፈለጋችሁን ጥያቄ መጣችሁ መጠየቅ ትችላላችሁ እና በአማርኛም መጠየቅ ከፈለጋችሁ መጣችሁ መጠየቅ ትችላላችሁ። የሚያግዛችሁ አሉ። ስለዚህ ኮሚኒቲ ቢውልደር አለ፣ እዛ ግሎባል ሊደርም አለ። በጣም እዛ ስላሉ ችግር የለውም። ኑና ጠይቁ የፈለጋችሁትን ጥያቄ ማለት እንደ ዓለም መጥተው እየጠየቁ ስለሆነ እናንተ መጣችሁ የፈለጋችሁትን መጠየቅ ትችላላችሁ ማለት ነው። ትንሽ ላብራራችሁና ሉጣ ቢኮዝ ኢት ኢዝ ቢካሚንግ ሞር ቫሪያብል ዳን ኤቨር ይላል። አሁን ከመጀመሪያው ልክ ይሄኛው በጣም ለምን ብዙ ነገር በጣም ብዙ ነገር እየተነሳ ነበረ። ወደ ከህንዶች የተነሳ ከተለያዩ ነገሮች የተነሳ እንዴት ፕሮሰሱ እንዴት ነው ምናምን ለምን ቬሪፋይ የምናደርግበት ፕሮሰስ ኤችሲኤስ ምንድነው ኤሲኤስ ምንድነው በጣም የተለያየ ነገር ስላለ ማለት ነው በጣም ጥል ተነስቶ ነበር እና አሁን ትንሽ ደስተኛ ናቸው። ቢኮዝ በጣም ፕሮሰሱ በጣም ብዙ ካምፓኒ ወደ እነሱ እንደሚመጣና በጣም ብዙ ነገር ለመስራት እንዳቀዱ እያወሩ ስለሆነ ማለት። ስለዚህ ዛሬም እዚህ ላይ በጣም ጥሩ ነገር ገልጸዋል። ምን እንደገለጸ ደግሞ አብረን እናያለን። ቢኮዝ ሞር በጣም ቫለብል ይሆናል ብሎ ተናግሯል ማለት ነው። እዚህ ጋር እቺን ነገር ምንድነው እንዳረሷት እቺን ነገር ማለት ነው። እቺን ቶፒክ በጣም በቃ እና ሌላኛው ደግሞ አት ደ ኔትወርክ ግሮዝ እያደገ ሲሄድ ምኑ ኮሚኒቲው ምኑ ኔትወርኩ ምኑ ኮላቦሬሽኑ ምኑ አንድነቱ እንዲህ ያደገ ሲሄድ
ITLG continues to gain real value በጣም real value more እያገኘ ይሄዳል ማለት ነው። real ነገር እያገኘ ይሄዳል ማለት ነው። and more people try to find way to steal ያው በጣም እያደገ ሲሄድ ቶክኑ እያደገ ሲሄድ ብዙ ሰዎች እየመጡ ብዙ ሰዎች አክሰስ ማይን እያደረጉ ማይኑም እያደገ ሲሄድ ወደ ሚሊየን ማይን እያደረጉ ሲሄድ ጥቅም እንዳለው ያውቁና ከእናንተ ሊሰርቁ ይመጣሉ ይላል። እሺ what you have earned አንተ ያገኘውን ማይን አድርገህ ያገኘውን ሊሰርቁ ይመጣሉ ይላል። ስለዚህ don't give them a chance በቃ እንዳሰጧቸው ማለት ነው። ተጠንቀቁ እንደማለት ነው። እሺ እንሂድ ወደታች። እሺ እዚህ ጋር ኢንሴንሻል ፖይንቱን እንየው ማለት ነው። እቺ ፖይንት እንዳትረሳ። እቺ ፖይንት here the essential protections you must enable in the upcoming version ማለት አሁን ቨርዥን 4 ላይ ነው። ብዙም ሲክዩሪቲ የለም። በፊት ብቻ ነው አክሰስ የምናደርገው። ፊታችንን ቬሪፋይ እናደርግና ሎጊን እናደርጋለን። በጣም ሌላ ነገር የለም እና የሚመጣው ግን ሌላ አዲሽናል ሲክዩሪቲ እየመጣ ነው ማለት በጣም ትላልቅ ሲክዩሪቲዎች እየመጡ ነው። ስለዚህ አንዳንድ ኮሜንትም እየሰጡ ነው። አፕሊኬሽኑ ስር ገብታችሁ ፕሌይ ስቶር ላይ ገብታችሁ ስታነቡ በጣም በፌስ ቬሪፊኬሽን በጣም ብዙ ሰዎች እንትን አርጊው እያደርጉ ስለሆነ ስለዚህ ችግር የለውም። ከዚህ የበለጠ እየመጣ ስለሆነ በጣም ሌተስት እየሆነ ይመጣል። ግን እናንተ ማድረግ ያለባችሁ ነገር ምንድን ነው የሚለውን ገልጸዋሉ። ተርን ቱ ኤፍኤ ፎር ኤክስትራ ሴኩሪቲ ሌየር። አሁን ቱ ስቴፕ ቬሪፊኬሽን የሚባለው ይሄ ነገር እየመጣ ፓስፖርት ብቻ አትጠቀሙ እንደማለት ነው። እዚህ ጋር ፓስፖርት ብቻ እንዳትጠቀሙ ቱ ስቴፕ ቬሪፊኬሽኑም እንዳድርጉ ኦን አድርጉ ነው። ሌላኛ ደግሞ አቮይዲንግ ዩሲንግ ኢዚ ፓስወርድ በጣም ቀላል ፓስፖርቶች እንዳትጠቀሙ፣ ቁጥር ብቻ እንዳትጠቀሙ፣ ካፒታል ሌተር ብቻ ወይም ስሞል ሌተር ብቻ ወይም ፋንክሽናል ኪ ብቻ እንዳትጠቀሙ። ምን አይነት አንድ ላይ ምን ኢንተግሬት አድርጋችሁ ተጠቀሙ እንደማለት ነው። ገባችሁ? አንድ ከሆነ ነገር ፓስፖርት ስናደርግ እኮ በጣም ትናንሽ ነገር ከተጠቀመን በጣም ሀከሮች ወይም ደግሞ ስቲሎች ይባላሉ። እዚህ ጋር ቁጭ ብላ ስቲሎች መጥቶ ምን ያደርጋሉ? የእናንተን በጣም ቀላል ይደርሱበታል ማለት ነው። ለምን ሀክ ለማድረግ ወይም ደግሞ ለመውሰድ ያናንተን ቶክን ለመውሰድ በጣም ቀላል ነው ማለት ነው። ለምን ይሄ ዋሌት አሁን አዲስ የመጣው ባለፈው የመጣው ዋሌት በጣም አሁን ሌተስት ወይም ደግሞ ገና ዛሬ ስለመጣ ትንሽ ብዙ ነገር ያስጨንቃል። አሁን ለምሳሌ ስዋፕ ለማድረግ ፊውቸር ለመግባት በቃ እንደል ነገር ስለሚያስቸግር ስለዚህ ተጠንቀቁ ብለው በጣም ብዙ ነገር እያወሩ ነው ማለት ነው። do not trade OTC with stranger or people you cannot fully trust ይላል። ስለዚህ እንዳታምናቸው ማለት ነው። ስትሬንጀሮችን ለምን እስካም ሊሆኑ ይችላሉ፣ እንዳታምናቸው። አሁን ለምሳሌ ፌክ ትራንዛክሽን ሊያሳያችሁ ይችላሉ። በቃ በተለያየ እናንተን አካውንት ራሱ በቃ ሀክ ሊያርጉ ስለሚችሉ ተጠንቀቁ የሚባል ነገር አለ ማለት ነው። ስለዚህ በጣም አሁን በጣም በቃ በዚህ ቀን ውስጥ እንደውም በዚህ ሳምንት ውስጥ በጣም እያወሩ ነው ስለ ተጠንቀቁ። ምን እንደሚፈጠር አይዶን ነው ምንም እናውቀው ነገር የለም። ግን አሁን ደጋግሞ ያወራሉና ዩስ ዩር ፌስ ሎጊን ኬርፉሊ ኤንድ ኪፕ ዩር ፕራይቬት ኢሜል በቃ የና ኢሜይሉን ፕራይቬት አድርጉ ምናምን ይላሉ። በቃ ዝም ብሎ ማለት ነው። ስለዚህ የእናንተ ኢሜይል ለሌላ ሰው እንዳሰጡ ነው። በቃ ለሌላ ሰው እንዳሰጡ። ሌላ ደግሞ ትሬድ አታርጉ። ከምታውቀው ሰው ትረስት ፕላትፎርም ላይ ትሬድ አድርጉ። እዛው የነሱ ላይ ማለት ትሬድ አድርጉ። ከምታውቀው ሰዎች ጋር ትሬድ አድርጉ። ኢሜይላችሁን በጣም ሲኪውርድ አድርጉ። ፓስፖርቱን ለማንም ምናምን እንዳሰጡ እንደማለታቸው ነውና the last one is your ITLG is not just a token ይላል። ደስ የሚለው ማለት ነው። ቶክን አይደለም። በቃ በደንብ በርታችሁ ያዙት። በጣም ቫልዩ አለው። ቶክን ነው ግን ያው ቀጥታ ስንፈታው እንደዛ ነው። ግን በጣም ቫልዩ አለው እንደማለታችሁ ነው። ግን በርን አታርጉት ነው። በቃ ተጠንቀቁ። ኬቪ ራሱ ብሏል። ባነብላችሁ ጥሩ ነው ግን በጣም ስለሚፈጅ ነውና ኬቪ ምንድነው ያለው? በርን እንዳይሆኑባችሁ ቶክናችሁ በጣም ብዙ ሰው እየተኛ ነው። በዛ ብዙ ሰው ማይን እያደረገ አይደለም ትቷል። ስለዚህ ከተወ ምንድነው የሚለው? እየቀነሰ ቶክኑ በርን እየተደረገ ምን ይሄዳል ማለት ነው? ያልቃል ማለት ባዶ ይሆናል። የዛኔ እንደገና ከሚጀምር ምን ይላል? ይተዋል ማለት ነው። ስለዚህ ምን አማራጭ አለው? ይትቶን። ስለዚህ እናንተ ኢርሊ በደንብ መጀመሪያ የጀመራችሁ ከእንደገና ማይን አድርጉ። በጣም በቃ አሁን ማን የምታደርጉት በጣም ቬሪፋይ እየሆነላችሁ ይሄዳል ማለት ነው። HCS በዛው ቬሪፋይ በዛውም ትሬድ እያደረጋችሁ ስለምትሄዱ በጣም ለምን ትላልቅ ካምፓኒ ገና ይመጣሉ፣ በድብቅ ይመጣሉ። አሁን ለምሳሌ እነ አማዞን ወይም ደግሞ እነ አፕል እነ ጉግል በቃ የተለያዩዎች አሁን በሌላ ነገር መጥተው ስቴክ ሊያደርጉ ይችላሉ። በ1 ሚሊዮን ቶክንን ገዝተው ስቴክ ሊያደርጉ ይችላሉ። ለምን ጎግል ነኝ አይሉ በተለያየ ነገር ማለት ነው። ትላልቅ ካምፓኒዎች ስለሚመጡ ለወደፊት እናንተ ምን ማድረግ አለባችሁ? ካሁኑ አክቲቭ አለ። ለምን አክቲቭ ከሆናችሁ ለኮሚኒቲ በጣም ጥሩ ስለሚሆን ማለት ነው።
ስለዚህ ይሄኛው ነው የሚለው it is the result of your time, your identity and your contribution። በቃ አንተ የምትሰራው አንተ የሰራከውን በቃ ይሄ አንተ ኮንትሪቢዩሽን ያረከው ስለ ኢንተርሊንክ ያረከው እንዳለ በዛ ታገኛለህ እንደማለት ነው። እና የመጨረሻው ላይ ምንድነው የምትለው ከፍ ስናረጋት and when something becoming valuable more people take it። በቃ ይሄ ምን እንደማለት ነው መሰላችሁ? የሆነ ነገር ጥሩ የሆነ የሄደ እንደዛው የሚሰርቅ ሰውም አይታጣም፣ እየመጣ ይመጣል እንደማለት ነው። ገባችኋ? የሆነ ሰው መጥቶ እንዳይወስድባችሁ። ለምን አንድ ነገር በጣም እያደገ እየሄደ ነው እንደማለት፣ የሆነ ነገር እያደገ ነው ማለት ነው። የሆነ ሀሳብ አለ በውስጣቸው፣ ወይም ደግሞ የሆነ ካምፓኒ ወደ እነሱ መጥቶ የሆነ ነገር ብሏቸዋል። የሆነ ነገር ግን አለ፣ ግን ያ ነገር ሞር ቫሉብል እየሆነ ነው እና እንትን ዶሉ ሶ ስለዚህ ኪፕ ማይኒንግ ማለታቸው ነው ማለት ነው። stay safe, secure your account and protects what you have worked hard to mine. this is only the beginning ይላል። ይሄ የመጀመሪያ ነው። አያችሁ ይሄ በጣም ትንሽ ኢዚ ነውና more ITLG grows more important። አያችሁ እዚህ ጋር እቺን ነገር እንዳትረሱ፣ እቺን ላስምርላችሁ፣ እቺን ማለት ነው your security becomes ይላል። the more ITLG grows the more important your ሴኩሪቲ ቢካምስ ይላል። ስለዚህ አይቲኤልጂ በጣም እያደገ ሲሄድ በጣም ብዙ ሰዎች ማይን እያደረጉ ሲሄዱ እንደዛውም ሴኩሪቲም እየበዛ ይሄዳል ማለት ነው። ስለዚህ ቨርዥን 5 ሲመጣ በጣም ሴኩሪቲ እያደገ ስለሚሄድ እናንተም ይሄን አይታችሁ እንግዲህ በደንብ ማይን በርትታችሁ ማይን እንደምታደርጉ ነው። ያው እንግዲህ የፎቶው ሁሉ ያው እቺ አይቲኤልጂ ተደብቀ የነበረችው በሮ ተከፍቶላችኋል እና በቃ ይሄው እዚህ ጋር እንደምትጠቀሙ ቱ ስቴፕ ቬሪፊኬሽን አስቀምጧል። በቀላሉ ኪፕ ዩር ኢሜይላችሁን ፕራይቬት ያው መጀመሪያ እንዳወራሁት ነው። እና ይሄን ይመስላል የዛሬ ቪዲዮ። ሁሌ በአዳዲስ ቪዲዮ ስለምመጣላችሁ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እና ጥያቄ ካለባችሁ የፈለጋችሁ ቪዲዮ ራሱ እንድሰራላችሁ ከፈለጋችሁ ማለት ነው ያልገባችሁ ነገር ካለ ስለ አምባሳደር መሆን ምንድነው ጥቅሙ በጣም ብዙ ነገር ካለ አንድ ኮሜንት ካየው በዛች ኮሜንት መሰረት እኔ ቪዲዮ ስለምሰራላችሁ እናንተ የፈለጋችሁትን በፈለጋችሁ ቋንቋ በአማርኛ፣ በኦሮምኛ፣ በእንግሊዝኛ በፈለጋችሁ ቋንቋ ስለምሰራላችሁ እናንተ እዛ ላይ ኮሜንት ጻፉልኝ። በጣም በርትታችሁ ማይን እንድታረጉ ብዙ ልጆች እንድትሰበስቡ አብራችሁ እንድትሰሩ ግሩፕ ሴኩሪቲ እንድትሰሩ ነው። ይሄ ኢንተርሊንክ በአንድ ሰው የሚሰራ ሳይሆን አይደለም በግሩፕ ሆኖ በሚሰሩት ላይ ፎከስ ስለሚያደርግ እንዳልፍባችሁ አሁንም ታይም አላችሁ። በደንብ በርትታችሁ ስሩ ነው የሚለው። ጉድ ናይት